ከሄርሜላ ጋር ያለውን ነገር ሁሉ እኛ እናውቃለን አልኩ። ቪዲዮ ደግሞ ያልተቀረጸው እየነገረች ነው ሁሉም ነገር እንድትነግር ብዬ ነው ዝም ያልኩት። እኔ ቪዲዮ ያልተቀረጸው ዋነኛ ምክንያት ኤፍሬም ከግር እየተከታተሉ ነበር። ተረዳኸኝ አይደለ? እና ደግሞ ቪዲዮ ቀርጸን የሆነ ነገር ብናደርግ ቶሎ መገኘት አድቫንቴጅ ይኖርሃል። ገባ አይደለ? ያንን ነገር እንዳይፈጠር በቃ እረፍትም የሚያስፈልገው ከሆነ ከሄርሜላ ጋር ያወራ ነው። እረፍትም የሚያስፈልገው ከሆነ ጸበልም ምንም ብቻ ከዚህ እውካታ ተረዳኸኝ አይደለም? እኛ ካለንበት ይሄ ከጫጫታ በቃ ያም ይመጣል ሌላ ነገር ይልሃል፣ ያም ይመጣል። እኛም እዛች ጋር እያበድን ነው። ምን ከነ ኤፍሬም ጋር ልንግባባ አልቻልንም። ከወንድሜ ጋር ልጣላ ነበር እኔ ገብቶሃል። ያንን ሁሉ ነገር ስላልተመቸን ከዚህ ነገር ራቁና ቢያንስ በቃ እኔና አንቺ በስልክ እንደዋወላለን ያለውን ነገር ከዛ በኋላ እሱን ግን ይዘሽ ሂጂ። ምንም አይነት ቪዲዮ አያስፈልግም፣ ምንም አይነት ነገር አያስፈልግም ብለን ነው። በእንደዛ አይነት ምክንያት ነው ቪዲዮም ያልተቀረጸው እና ያ ነገር በዚህ ቪዲዮ ቢቀረጽ ይኖር ነበር። ተረዳኛ። ያንን ግን ያደረግነው በዚህ ምክንያት ነው ልፈልግ። ስለዚህ አሁን ወንድሜ አንድ ጥያቄ ጠይቀህ ለመጨረሻ ጊዜ ከዛ ከሱ ጋር የምናወራውን ነገር እናወራለን ማለት ነው። ሄርሜላ ላይ 100% አምነህባት እርግጠኛ ነው ወይ ምንም ነገር እንዳላደረገች ምንም ነገር እንዳልተፈጠረ? ይሄንን ብቻ በግልጽ አማርኛ ነገረኝ። እስከማውቀው ድረስ እንዳትለኝ እንደ ዳኒ አንተም ማለት ነው። ስለዚህ ትክክለኛውን እውነታ ማወቅ ፈልጋለሁኝ። በቃ አንተ ካመንክባት እኔ ወንድሜ ነክ አንተ ነገሮች ላይ እያንዳንዱ ነገር ታቅ ስለነበረ ካንተ መስማት ፈልጋለሁ። እሺ ጥሩ ጥያቄ ነው። ምን አለ መሰለው ወንድሜ ከጅምር ጀምሮ ግንኙነታችሁ አውቃለሁኝ። ገናም ትንሽ ጤንነት መታወቅ ከገጠመ በኋላ ከዛ በኋላም ያለውን ነገር አውቃለሁ ብያለሁኝ አይደለም? ከአብረሃት በነበርክ ሰዓት በኋላም ያለውን ነገር በደንብ አውቃለሁ። ግን እኔ ምናልባት ካየሁት አንፃር ነው። የሰው ልጅ እንግዲህ ውስጧን ከፍቼ ማየት አልችልም። ተረዳኝ አይደለም? ወይ ደግሞ እሷ የኔን ውስጥ ማወቅ አትችልም። ግን ካየሁት አንፃር ወይ ደግሞ ሄርሜላን ከማውቃት አንፃር እኔ ሄርሜላን ያወቅኳት በአንተ ምክንያት ነው። በአንተ ምክንያት አውቂያት እና ደግሞ እንደዛ ያንን ሁሉ ከኛ ጋራ ስትሆን ሳያት ይህንን ነገር ታደርጋለች ብዬ መደምደሙ ለእኔ ትንሽ ለአይምሮ ስለከበደኝ ነው። ገብቶሃል? አሁን ይህንን ጥያቄ ስጠይቀኝ ሄርሜላ እንደዚህ አይነት ጥፋት እሷ ናት ለማለት የሚያስደፍረኝ ምንም ያየሁት ነገር አንዳንዴ ሰው ልጅ ምን አለ መሰለ ሄርሜላ ስህተት ፈጥራ ቢሆን ያንተ ጤና መታወክ ላይ እጇ ኖሮ ቢሆን የሆነ ነገር የምታየው ነገር አለ። ትንሽዬ ነገር አጥብቃ ስላንተ ጤንነት አትሟገትም። እና ደግሞ ይህንን ነገር ራሱ አደረገች ቢባል ወይ ደግሞ ሄርሜላ ይህንን ነገር አንተ ያንተን ጤና መታወክ ላይ እጇ አለበት ብል እንደ ሄርሜላ እወደዋለሁ እያለች ከእሷ እንድትርቅ ነው ይህንን ነገር ጤንነት ላይ እንደዚህ የምታደርገው አይደለም እንዴ? አንተ የሄድከው እኮ ቀጥታ ሩታ ጋር ሄደህ በቃ ኑሯችንን እንኑር ነው ያልከው አይደለም? ስለዚህ ሄርሜላ ይህንን ነገር ፈልጋው ነው ወይ? ይሄ ማለት ትንሽ ለኔ ላይምሮ ወይ ደግሞ ሳስበው ትንሽ በጣም ስለሚከብድ ሄርሜላ ይህንን ነገር አድርጋለች ወይ ደግሞ በአንተ ጤና መታወክ ላይ እጇ አለ ብሎ መደምደሙ ለኔ ወንድሜ ትንሽ ይከብደኛል። ምክንያቱም እኔ ካየሁት አንፃር ነው የምነግርህ። አብራኝ እንዴት ደፋ ቀና እያለች እንደነበር እና ደግሞ በአንተ ጤንነት ላይ እጇ ቢኖርባት ይዛ ሄደች እኮ ወንድሜ። አመኛት። እኔም ቡዜ ማምነናት መሰለኝ አንተን ይዘሽ ሂጂ። በዛን ሰዓት ምንም ነገር የማድረግ መብት አላት። ተረዳኝ አይደለም? አንተን ከፈለገች የትም ታስቀጥቅጥህ የትም ትሰውርህ። እንግዲያው ከሷ ጋር ምንም ያደረግነው ነገር የለም። ስልክ ብቻ ነው የተቀባበልነው። እንደውልልሻለን፣ እንደዋወላለን ያለው። ስለዚህ አንተ እሷ እጇ ላይ ያለባት ብለህ ካሰብ የፈለገችውን ነገር ማድረግ ትችል ነበር ማለት ነው። ስለዚህ ይህንን ነገር እጇ አለበት ብሎ መደምደም እንደኔ ነገሩን ሳስበው ሳገናዝበው በፍጹም የማይመጣ ነው። እኔ በጣም ግራ እያጋባኝ ያለው ነገር አብረሽ ነገሮችን ቀስ ብለህ ተረጋግተህ ምናልባት ነገሮችን እንዳታምን የሚያደርግህ ነገሮች ሊኖሩ ይችላሉ። ገባህ አይደል? ምክንያቱም ወንድ ልጅ ነህ። መስራት በነበረበት ታይም ላይ ቤት ቁጭ ብለህ እያንዳንዱ ነገር እያሳለፍክ የነበረው ከሩታ ጋር ነው አይደል? ስለዚህ ቆም ብለህ ካስበው አብረሽ እኔ ምንም ችግር የለውም ዛሬ ላይ እንደዚህ የሆነ ነገር በተናገርከኝ ምናምን ሳይሆን እስቲል እንኳን እንዳመመህ ብዙ ጊዜ ደጋግሜ እየነገርኩህ ነበር። መለስ ወደ ኋላ ብለህ ካሰብክ ማለት ነው። እኔ አንታሞ ምንም የተጠቀምኩት ነገር የለም ከማልቀስ ወይም ደግሞ ከመከፋት ወይም ከመደበር ወይም ደግሞ ከመሰደብ ወይም ደግሞ በቃ አንዳንድ ነገሮች ከመከፋት ውጪ የተጠቀምኩት ነገር የለም። ስለዚህ እኔ አንተን አውቄ ፈልጌው በፍጹም ላሳምምህም አልችልም፣ አላደርገውም። እሺ አብርሽ፣ ምክንያቱም እኔ አንተ በመታመም የምጠቀመው ነገር የለም። ምን ጠቀመኝ ብዬ ከመጉዳት ውጪ ቀለበት ከማውለቅ ውጪ አልፈልግሽም ከመባለት ውጪ ምን አተርፋለሁ? ስለዚህ ይሄን ነገር እኔ ላደርግ አልችልም። ችግር የለውም። እና ዳኒ ምናልባት ካፈሉ ሰድብና ዳኒ የምጨምረው ነገር ሀሳብ ካለ የሆነ ነገር በለውና ትንሽ ደግሞ ያው አንዳንዴ እንደዚህ ከመሆን ሁለቱ የበለጠ ደግሞ ቢያወሩ የተሻለ ነው ብለን ስለምናስብ የሆነ የምትለው ነገር ካለው በለውና
ያው ልክ ነው ሚዛኑ የሆነ ነገር ላይ ታስቀምጠው ሚዛን ላይ ታደርገዋለች። ወደ አመዘነው ነገር ነው የምትሄደውና አንዳንዴ መልካምነት ያመዝናልና እኔ ካየሁት አንፃር ያልኩ ከነበርኩበት ሲቹዌሽን አንፃር ነው። ከነበርኩበት ማለት አንተ እንደዚህ ከሆንክ በኋላ ነው ሄርሜላ ጋር የተግባባነው። ምክንያቱም ሄርሜላ ጋር የነበረ ነገር ለተመልካችም ለእናንተም ግልጽ ነው። ከዛ ጊዜ ጀምሮ አንፃር ግን ያየሁት ሄርሜላ በጣም ለአንተ ስትደክምና ስትጠር ነበረ። እሱም በጊዜ ልትረዳዋለህ ብዬ አስባለሁ። እኔ ሌላ የምጨምረው ነገር የለም። እስኪ አውሩ ወንድሜ፣ እዚሁ ነው ይጠብቃል። እሺ አብሽ ደህና ነህ አይደል? አሁን እሺ እኔ በጣም በመጀመሪያ ደረጃ ወደ ሰላምም ወደ ጤና ከመመለስ በጣም ደስተኛ ነኝ፣ ከማንምና ከምንም በላይ። እኔ ላንተ ጤና፣ እኔ ላንተ ደስታ በጣም ብዙ ነገር እየሞከርኩ የነበርኩ ሰው ነኝ። ገባህ አይደለ? ስለዚህ አሁንም ከጎንህ ነኝ። የምትፈራውም ነገር የሚያስጨንቅም ነገር ካለ ጥርጣሬም ካለ ምንም ችግር የለውም። እኔ ላንተ መጥፎ ሴት አይደለሁም። አንተን ለመጉዳት ምንም አይነት ርቀት የሚሄድ ሰው አይደለሁም። ታውቃለህ። እንትን ነገር ሆነ ከአንገትህን ደፍተህ ምናምን ማየት አልፈልግም። ሁሌም ቀና እንድትል ነው የምፈልገው። ሁሌም ጤናክን እየፈለግኩ የነበረው እንዴት ነው ራስህ ቆመህ ነገሮችን እንድትወስን ወይም ደግሞ ራስህ ሁሉ ነገሮችን መወሰን እንድትችል ነበር እየፈለግኩ የነበረው። ስለዚህ ዛሬ ጤና መሆን ለኔ በቂ ነው። ነገሮችን ቀስ በቀስ ይገባሃል ብዬ አስባለሁ። የኔ ነገር ማለት ነው። እሺ እሺ አብርሽ፣ ግን ለጥያቄዎች በሙሉ ለምን ምላሽ ለማግኘት እንትናል ለመስጠት ምን ከበደሽ? ምን ጠየቀኝ? ምን ልመልስልሽ? አብርሽ ጥያቄዎች እኮ ትክክል ጥያቄ አይደለም እየጠየቀኝ ያለው። ትክክል አይደለም ጥያቄ። እኔ ጤናዬን ልክ ያጣው ቀን ብለህ እንኳን የምታወራው ነገር የለም። አንተ ከኔ ጋር ደህና በነበርክበት ታይም ላይ አይተሃል። እስቲ ወደ ኋላ ብለህ መለስ ብለህ ቪዲዮ ካየ ፕራንክ አድርጌ ደስተኛ ነበርክ፣ ስስክ ስትጫወት ነበረ። በንጋታው ልውጥውጥ ብለህ ከዛን ቀን ጀምሮ ነው ራስህን ያጣኸው አይደል? እንዴ አብርሽ አይደል? ስለዚህ አሁን ማትጨናነቅ፣ ምንም ችግር የለውም። አንተ ለኔ ጊዜ ስጠኝና እያንዳንዱን ነገር እያሳለፍን የነበረው ምናልባት አንተ ከቪዲዮ ደግሞ ከካሜራ ጀርባ እየተፈጠረ ያለውን ነገር በሙሉ ልንገርህ ሬዲ ነኝ። አብርሽ ሻይ ቡና እያለን ቢያንስ የተፈጠረውን ነገር ላስረዳክ። ሄርሜ አሁን በዚህ ሰዓት እኔ ሻይ ቡና እያልኩ ምናምን ከአንቺም ጋር ማውራበት እንትን አይኖርም። እሺ በቃ ለማንኛውም ከወጣም ከአንቺም በየግል መስማት ያለብኝን ነገር ሰምቻለሁኝ። ደግሞ ከራሴ ጋር አውርቼ ማድረግ መወሰን ያለብኝን ነገር ወስናለሁ። ውሳኔንም ደግሞ አሳውቅሻለሁኝ። ግን ደግሞ ትንሽ ቀናት እያንዳንዱ ነገር ብቻ ነው እስኪ ላጣራ ማወቅ ፈልጋለሁኝ እና ችግር የለውም። በቃ ትንሽ ቀናት ስጪኝና ራሴን ማረጋገጥ ከራሴን ጋር ብዙ ነገሮችን እንትን ልበልና ከዛም በኋላ እንገናኛለን። ሄዱ እሺ። እኔም ደግሞ የድሮ አብርሃም ደስተኛው አብርሃም ተመልሶ ከኔ ጋር ጥሩ ነገር እንደምታሳልፍ ተስፋ አደርጋለሁ። እና ተረጋጋ። ስልክ ስደውልልህ አንሳልኝ። ደህና ነህ አይደል? ስለዚህ ስልክ ስደውልልህ አንሳልኝና ኤኒ ታይም የምትፈልገውን ጥያቄ ጭንቅላት ላይ የፈጠረውን ጥያቄ እኔ ሬዲ ነኝ። ኮንፊደንስ አለኝ አንተ ላይ። እሺ እሺ። እሺ እንግዲህ ቤተሰቦች ያው አብርሽ ደህና ነው፣ ግን ደግሞ ነገሮች ትንሽ ውስብስብ ስለነበረበት ነው። ረጅም ጊዜ ነው ታሞ የነበረውና ማንን ማመንና ማንን አለማመን እንዳለበት ግራ ስለገባው ነው። እኔ ደግሞ ሁሉንም ነገር ቀስ ብዬ እሱን ለማስረዳት ሬዲ ነኝ፣ ሁሉንም ነገር። ምክንያቱም እኔ ጋር እውነት አለ። ስለዚህ አብርሽ ለትንሽ ጊዜ ነው እንደዚህ የሚሆነው፣ ነገሮች እስኪገቡት ነው። መልካም ጊዜ። ወዳችኋለሁ።